ጀመር ካለቆታ በሜኔ ንግግር በቄሮና በለማ መሆኑ መውጣቱ አስቀድሞ ጀዋር ማበሉ ማምጣቱ ኦሮሞ ስልጣን እንዳይዝ የሚፈልጉት አንደኛው መለስ ነው፣ ሁለተኛው አጎስ፣ ሶስተኛው አባይ ነው፣ አራተኛው ስባት በእነሱ ላይ ይውረድ የአላህ ማዕበል። መለስ አንተ መላጣ ላይስት ጀነብታ መለስ አንተ መላጣ ላይስት ጀነብታ። ከዚያማ በኋላ ለማ ተሰየመ፣ ኦሮሚያ ላይ ያለው ማዕበል ከስሯ ከሰመ። ደብረ ጽዮንም ወደ ስልጣን ልሂድ አለ፣ ሽፈራው ሽጉጤ ወንበሩን ከጀለ። አይገባም ብሎ ለማ ከለከለ፣ መለስ አንተ መላጣ ላይስት ጀነብታ መለስ አንተ መላጣ ላይስት ጀነብታ። የኦሮሞ ቁርጥ ቀን ልጆች ኧረ እነማን ናቸው? እባክህ ንገረኝ ናፈቀኝ ስማቸው። አንደኛው ጀዋር ነው፣ ሁለተኛው አብይ፣ ሶስተኛው ለማ ነው። እነዚህን ያመጡት የኦሮሞ ቄሮ ነው። መለስ አንተ መላጣ ላይስት ጀነብታ መለስ አንተ መላጣ ላይስት ጀነብታ። ወላኪን ቄሮችን ምንም አትላቸው፣ እሳተ ገሞራ ይመስላል መልካቸው። እነ ህዋት ላይ ተጫወትባቸው። እስኪ መለስ እንበል ወደ ነበርንበት፣ ቢዘርፉት አያልቅም የኦሮሞ ንብረት። አህመድም አለ ምን እፈልጋለሁ፣ አብይም አለ ምን እፈልጋለሁ፣ በቄሮና በለማ አግኝቼዋለሁ ብሎ ተናገረ። አብይም የእውቀቱን ለማም አሳየ አሸናፊነቱን። የጀዋር ሽማግሌ አብይ ጠበቃ፣ ለማ መገርሳ ነው ለሁሉም ይበቃ። መለስ አንተ መላጣ ላይስት ጀነብታ መለስ አንተ መላጣ ላይስት ጀነብታ። ኮማንድ ፖስት ተብሎ ለህዋት ሚሰራ እያንዳንዱን ቄሮ ገደለ በተራ። ህዋት ትግደለኝ ያለ ስሙን እየጠራ አላዘነም እንጂ ቀልባቸው አራራ። በእስልምና ጉዳይ ገብቶ አይሰሩ ቢሰራ የመለስ ነፍሴ በረረ እንዳሞራ ብሎ ተናገረ ሳሞራ ባሞራ። መለስ አንተ መላጣ ላይስት ጀነብታ መለስ አንተ መላጣ ላይስት ጀነብታ። ምንም እንኳን ህዋት ወንጀል ቢሰራ ይገባል ቃሊቲ እሱም በተራ። ቄሮና አብይ ባይኖር ህዋት ይገለው ነበር ለማ መገርሳን። እባክህ ደብልቀን ከለማ ፊት ጋራ። መለስ አንተ መላጣ ላይስት ጀነብታ መለስ አንተ መላጣ ላይስት ጀነብታ። ይህ መንዙማ ከቄሮ ጅማ ቢጋ hanggang hindi bilisa bawas to bilisa ito. No one is free.